ክልወሙ ለሕፃናት ይምጹ ሀቤ ይላል። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። ያ ማለት ነው ብዙ ሰው የሚያየው የተወለዱት ከተወለዱ በኋላ ቤተክርስቲያን እንዳይመጡ አትከልክሏቸው የሚል ብቻ አድርጎ ይተረጉማል። እንደዛ ብቻ አይደለም። ከማህፀንም ወደዚህ ዓለም ይምጡ ይወለዱ፣ በወሊድ መቆጣጠር አታስቀሯቸው ማለት ጭምር። ራሱ በጦርነት ይሞታል። እንዳንወልድ ደግሞ በወሊድ መቆጣጠሪያ እናቶች ደግሞ ከማህፀን ሕፃናትን እየገደልንም እንዳይወለድ እየተከላከልንም እንዲሁ አለን። ታዲያው ምንድነን? እንፎክራለን 60 ሚሊዮን ነን 70 ሚሊዮን ምናምን እንላለን፣ ግን አይደለንም። ለምን? ወጣቱን በጦርነት እየሞተ ነው። አዲስ የሚወለድም የለም። ወሊድ መቆጣጠሪያ እየተጠቀምን ነው። ቤተክርስቲያን አባላቷ እየቀነሱ እንጂ እየጨመሩ እየሄዱ አይደለም። አገር ከማህፀን ከእናንተ ማህፀን ነው የምትመሰረተው። ሐናም እኮ የጌታችን አያት ሆናለች። በማን? በእመቤታችን በኩል። እመቤታችን ደግሞ በሐና በኩል የእግዚአብሔር እናት ለመሆን በቅታለች። እናቶች ያልተሳተፉበት የወንጌል አገልግሎት በፍጹም በዓለም አይደርስም። እናቶች ያልተሳተፉበት አገልግሎት ውጤት የለውም። በይበልጥ ግን በእውነቱ እንዳው 5 ጉዳዮችን እንመለከታለን። 5 ሰዎችን እስኪ መዛፍ እንደጥቀስ። ወደ ክርስቶስ ስንመጣ ከጽንሱ ይሄ ከሆነ ሲወለድ ዮሴፍ ነበረ፣ ከዛ ሰሎሜ ነበረ። ሰሎሜ አሁን በመወለዱ ውስጥ ያላት ተሳትፎ አስተውሉ። ሲወለድ ከእመቤታችን ነው የተወለደ። እመቤታችን ትወልዳለች፣ ሰሎሜ ታወልዳለች። ዮሴፍም ከአዋላጇ ከሰሎሜ ጋር አብሮ ተባባሪ ነበር፣ አጋዥ ነበር፣ ጠባቂ ነበር። ሰሎሜ ነው ይዋል። ስለዚህ ሰሎሜ የምታሳየው ዛሬ ላይ ላለን እናቶችና እህቶች በቤተክርስቲያን ላይ ያለንን በክርስቶስ በኩል ፊት ያለንን የአገልግሎት ከፍታ የሚያሳይ ነው። ሲቀጥል ወደ ኋላ ወደዚህ እንምጣ። እነ ማርታን ይዋቸው። ስለዚህ እነ ማርታ እነ ማርያምን ይዋቸው፣ እነ እህት አልዓዛርን የዮሐንስ ወንጌል ምዕራፍ 11 12 ስንመለከት የሚያሳየን ይህንን። ስለዚህ አንዲት እናት ምን መሆን አለባት ሲባል አንደኛ ማርታን መሆን አለባት እላለሁ። በእውነት አንዲት እናት ምን መሆን አለባት በቤተክርስቲያን ካልን ማርታን ሆና ማገልገል አለባት። ማርታ ማለት ምንድናት ካልን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አገልግሎቱ ከመሄዱ በፊትም ከአገልግሎት ከተመለሰም በኋላ እግር አጥባ የምትቀበል፣ ቤት አጥብታ የምትቀበል፣ ምግቡን የምትሰራ፣ የሚጠጣውን አዘጋጅታ የምትቆይ፣ ለወንጌል መስፋት፣ ለክርስቶስ መንግስት መሰበት፣ ለወንጌል ለዓለም መዳረስ ትልቅ አስተዋጽኦ ታደርግ የነበረች መሆኗን ማርታ በወንጌል ተገልጻ እናገኛታለን። እንደውም ጌታ ምን ብሏታል? ማርታ ጥቂት ነገር ነው የሚበቃው ብሎ ነግሯታል። ጥቂት ነገር ነው አያስፈልግም አላላትም። ጥቂት ነገር ነው። አንዳንዶች ጥቂት ነገር ነው የሚበቃው፣ ማርያምስ የማይቀሟትን በጎ ዕድል መርጣለች የሚለውን ቃል ይይዙና ጥቂት ነገር ነው የሚበቃው ያለውን ይዘው ማርታ ስጋዊ ነገር እሱ ስጋዊ ነውና አያስፈልግም ከሚል አንፃር አረዳዱን ይረዱታል። እንደዛ አይደለም ያለው። ጥቂት ነገር ነው የሚያስፈልገው ነው ያለው። ምን ለማለት ነው? ሰው ያለ ምግብ አይኖርም፣ የእግዚአብሔር ቃል ጭምርም ያስፈልገዋል ሚል ነው ለማርታ ያስረዳት እንጂ ያስፈልግም አላለም። ስለዚህ ማርታ ምግብ አብስላ ምግብ ሰርታ ቤት አዘጋጅታ ክርስቶስ ሰብኮ አገልግሎ መጥቶ ደክሞ ሲመጣ ማረፊያ እንዲሆነው ቤት አዘጋጅታ ታገለግል እንደነበረ በትክክል ያሳየናል። ስለዚህ የማርታ አገልግሎት በማቴዎስ ወንጌል ምዕራፍ 4 ላይ ክርስቶስ እንደተናገረው ሰው በእንጀራ ብቻ አይኖርም የእግዚአብሔር ቃልም ነው እንዳለ ለማርታ ነገራት። በእግዚአብሔር ቃልም ጭምር እንጂ በምግብ ብቻ ስለማንኖር ትንሽ ምግብ ያስፈልጋል። ምግቡ ደግሞ በልተን እንደ ስጋ ብቻ ስላልሆነን መንፈስም ስለሆነን ደግሞ የእግዚአብሔር ቃልም ያስፈልጋል የሚል አረዳድ ነው ነገራት እና አንዲት ኦርቶዶክሳዊት ሴት አንዲት ኦርቶዶክሳዊት ወጣት ምን መሆን አለባት ካልን መጀመሪያ ማርታን መሆን አለባት እላለሁ። አገልጋዮችን ተቀበላ በመንከባከብ ወንጌል የሚሰብኩ ወንጌል የሚያስተምሩ ቀድሰው የሚያቆርቡ መጽሐፍት አንበው የሚያስረዱ በድቁና በክህነት በጵጵስና በምንኩስና በመምህርነት በሰባኪነት ያሉ አባቶችን በመከባከብ የወንጌልን መስፋፋት ላይ አስተዋጽኦ ማድረግ አለባት አንዲት እናት ወይም ደግሞ አንዲት እህት ይህንን ማድረግ አለባት ይላሉ። ሁለተኛው ደግሞ እንደ ማርያም እህተ አልዓዛር ወይም እህተ ማርታ የማርታ እህት ማርያም ደግሞ የጌታ እግር ስር ሄዳ ቁጭ ብላ ትማር ነበር ይላል። ትማር ነበር። በዚህም ሰዓት እንደው ማርታ አንድ ጥያቄ ጠይቃ ነበር። ታግዘኝ ላካት ብለዋለች። ጌታ ግን አለ ማርያምስ የማይቀሟትን በጎ ዕድል መረጠች አለ። አንዲት ኦርቶዶክሳዊ ሴት ማርታን መሆን አለባት። ማርታን ብቻ ግን አይደለም። ከዛስ ማርያምን መሆን አለባት። እንደ ማርታ ቤት አጽድታ ምግብ ሰርታ የሚጠጣ አዘጋጅታ የደከመ አገልጋይን ምን ማለት አለ በቤቷ ማስተናገድ አለባት። እንደ ማርያም እህታ ማርታ ደግሞ መልሳ ሰባኪያኑ መምህራኑ ላይ ደግሞ ቤተክርስቲያን ላይ ሄዳ ቁጭ ብላ ደግሞ ቃለ እግዚአብሔር መመር አለባት። በጎ ስራ ለመስራት የምትጠነክረው የምትበረታው ቃለ እግዚአብሔር ስትሰማ ቃለ እግዚአብሔር ሲሲታለ ነፍስ የነፍስ ምግቧ ስለሆነ በይበልጥ ሰው እየተማረ በሄደ ልክ ምግባሩ የሚሰራው በጎ ስራ ደግሞ እየጠነከረ ይሄዳልና መማር አለባት እንደ ማርያም እህት አልዓዛር ማለት ነው።
ሶስተኛው ደግሞ እንደማን መሆን አለባት ካለ እንደ መግደላዊት ማርያም መሆን አለባት። መግደላዊት ማርያምን የማቴዎስ ወንጌል ምዕራፍ 28፣ የሉቃስ ወንጌል ምዕራፍ 24ን፣ የዮሐንስ ወንጌል ምዕራፍ 10 የማቴዎስ ወንጌል ምዕራፍ 20ን መመልከት እንችላለን። ማርያም መግደላዊት ምን አደረገች ካልን እንደ ማረታ አንዲት የኦርቶዶክሳዊ ወጣት እንደ ማረታ ምግብ ታበስላለች። እንደ ማርያም እህት አልዓዛር እንደ እህቷ ደግሞ ቁጭ ብላ ትማራለች። እንደ መግደላዊት ማርያም ደግሞ ትንሣኤውን ትሰብካለች። ሰበካ ትንሣኤ 36 ቅዱሳት አንስት ጋር አብራ ማርያም መግደላዊት መጀመሪያ ትንሣኤውን ወአስተርአያ ቅድመ ለማርያም መግደላዊት ሆነ የሚለው ከሁሉም ሴቶች አስቀድሞ ለማርያም መግደላዊት ተገለጸላት አለ። የተገለጸላትን ግን ሩጣ ለነ ጴጥሮስ ተናገረች። ትንሣኤውን የሰበከች ማርያም መግደላዊት ምን ማለት ነው? ይሄ አንዲት እህት የእግዚአብሔርን ቃል ትንሣኤ የክርስቶስን ርደቱን ከሰማይ መውረዱን፣ መወለዱን፣ ልደቱን፣ መሰደዱን፣ መጠመቁን እንደገና ደግሞ ዞሮ ማስተማሩን፣ ተአምር ማድረጉን፣ ሙት ማስነሳቱን፣ ዞሮ ዓለምን ማስተማሩን፣ እንስት ማበርከቱን፣ አጋንንት ማውጣቱን፣ ድውይ መፈወሱን፣ ሙት ማስነሳቱን፣ ተሰቅሎ መሞቱን፣ ከዛ ወደ መቃብር መውረዱን፣ ሞትን ድል ማድረጉን፣ ከዛ ደግሞ መምጣት ትንሣኤው እንደገና ደግሞ እንደሚመጣ ሕያዋንና በሙታን ላይ ሊፈርድ እንደሚመጣ እንደ ማርያም መግደላዊት መስበክ እንዳለባት ያሳያል። የምትሰብከው ግን የት ነው? ቤተሰቧ ላይ፣ እህቶቿ ላይ፣ ጓደኞቿ ላይ፣ ቢሮዋ ላይ፣ ገበያ፣ የትኛውም ቦታ ላይ ሄዳ እንደ ማርያም መግደላዊት መስበክ አለባችሁ። እንደ ማረታ ታገለግላችሁ፣ እንደ ማርያም ትማራላችሁ፣ እንደ ማርያም መግደላዊት ደግሞ ማስተማር አለባችሁ። እህቶች በቃ አንዲት ኦርቶዶክሳዊ ሴት እኔን መሆን አለባት። ሲቀጥል አራተኛው ግን እንደማን መሆን አለባት? እንደ ፌቤን ትሆናለች። ሮሜ 16 ላይ ሄዳችሁ ተመልከቱ። ሮሜ 16 ላይ ቅዱስ ጳውሎስ አማኅፀንኩክሙ ኀዌ ነው ያለው። በቃ ምንድን ነው ያለው? ፌቤን እህታችሁም ሰላም ትላችኋለች ነው ያለው። ምን ያለ እንተ ትትለአክ በክንክራኦስ፣ ክንክራኦስ ማለት ክንክርኤስ በምትባል ቤተክርስቲያን ታገለግል የነበረች ፌቤንም ሰላም ትላችኋለች አለ። እቺ ፌቤን ቅዱስ ጳውሎስን በሁለት መንገድ ታገለግለው ነበር። አንደኛ የጻፋቸውን መልእክታት ይዛ ሄዳ አገራቱ ላይ በማድረስ ታገለግል። ለምሳሌ የሮሜን መልእክት ቅዱስ ጳውሎስ ከጻፈ በኋላ ለሮሜ ክርስቲያኖች ያደረሰች ፌቤን ናት፣ ጽሑፉን ማለት ነው። ሁለተኛው ደግሞ ፌቤን ምን ብላ ታገለግል ነበር ቅዱስ ጳውሎስ ካላችሁ ምንድነው የጾም ቆሎ የፋሲካ ዶሮ እያለች ታገለግለው ነበር። በግድፍ ሰዓት በፍስክ ሰዓት ዶሮ እየገዛች እንቁላል እያረች ታግዘው ነበር። እንደገና በጾም ሰዓት ደግሞ ቆሎ በሶ ምን እያለች ደግሞ ቅዱስ ጳውሎስን ታገለግለው እንደነበር ታሳያል። ሌላኛው ግን ለቤተ ክርስቲያኗ አስራት በኩራትን እያወጣች ታገለግል ነበር። ስለዚህ አንዲት ኦርቶዶክሳዊ ሴት ወይም እናት ወይም ደግሞ እህት ምን ብላ ማገልገል አለበት? ለቤተ ክርስቲያን ምን አስተዋጽኦ አላት ካልን አንደኛ እንደ ማረታ አገልጋያችን በመንከባከብ፣ ሁለተኛ እንደ ማርያም እህት ማረታ ቁጭ ብላ በመማር፣ ሶስተኛ እንደ ማርያም መግደላዊት የተማረችውን በማሳወቅ በመስበክ ለልጆቿ፣ ለቤተሰቧ፣ ለአካባቢዋ፣ አራተኛ እንደ ፌቤን ደግሞ ምን ማለት በመላላክ አስራት በኩራት በማውጣት በተለይ አስራት በኩራት በማውጣት የሚለውን በደንብ አድርጋችሁ አስተውሉ። እናቶቻችን እህቶቻችን በደንብ አስተውሉ። አያችሁ ደሞዝ ስራ ያላችሁ ደሞዝ ያላችሁ በቀን እግዚአብሔር ገቢ የምታገኙባትን ገቢ እየፈጠረላችሁ የሰጣችሁ ሰዎች አስተውሉ። አሁን በተለይ በኦርቶዶክስ ቅዱስ ቤተክርስቲያን ይሄ የአስራት ጉዳይ ምን ሆኗል? ተንቋል፣ ቀርቷል፣ ተረስቷል፣ ተዘንግቷል። አስራት በኩራት ደግሞ አንድ የእግዚአብሔር ሕግ ነው። ፍትሐ ነገሥት ላይ የተቀመጠ በሲኖዶስ የተደነገገ የቤተ ክርስቲያን መገልገያዋ አንዱ መስመሯ አስራት በኩራት ስለሆነ አስራት በኩራት በማውጣት አንዲት እናቶች ለቤተ ክርስቲያን ምን አስተዋጽኦ ማድረግ አለባቸው ነው። የመጨረሻውና አምስተኛው ግን ምን ማድረግ ነው የሚያገለግሉ ካልን ዘር በመተካት ቤተ ክርስቲያን ያገለግሏታል። እናቶች ዘር በመተካት እንዴት ነው ዘር የሚተኩ ካልን ቅድስት ቤተ ክርስቲያናችን አባሏን የምታበዛው በሁለት ወገን ነው። አንደኛው አህዛብን በማጥበቅ ነው። አህዛብን ሄዳ ቤተ ክርስቲያን ታጠምቃለች። መምህራኑ አስተምረው ሰባኪያኑ አስተምረው አህዛብ ላይ ሄደው ያላመኑ የአማንን አሳምነው አምጥተው ያጠምቃሉ። ወደ ቤተ ክርስቲያን አባላት ያበዛሉ። አንዱ ይሄ ነው፣ አባላት ማብዣው። ሁለተኛው መስመር ግን በቤተ ክርስቲያኗ ውስጥ ያሉ እናቶች በመውለድ ነው የቤተ ክርስቲያን ዘር የሚተኩት። አያችሁ አይደል? ስለዚህ በመውለድ የቤተ ክርስቲያን አባላት ማብዛት ይጠበቃል። ትልቁ አስተዋጽኦአችን በተለይ ደግሞ ይሄ ነው። ይሄን ደግሞ መረሳት የለበት። አምስተኛው ይሄ ነው፣ የቤተ ክርስቲያን ዘር የሚበዛው በመውለድ ነው። አሁን እኛ ግን እስኪ አስቡ። አሁን እኩሉ ወጣቱ በጦርነት ይሞታል። እንዳንወልድ ደግሞ በወሊድ መቆጣጠሪያ እናቶች ደግሞ ከማህፀን ህፃናትን እየገደልንም እንዳይወለድ እየተከላከልንም እንዲሁ አለን። ታዲያው ምንድነን? እንፎክራለን 60 ሚሊዮን ነን 70 ሚሊዮን ምናምን እንላለን። ግን አይደለንም። ለምን? ወጣቱን በጦርነት እየሞተ ነው። አዲስ የሚወለድም የለም። ወሊድ መቆጣጠሪያ እየተጠቀምን ነው። ቤተክርስቲያን አባላቷ እየቀነሱ እንጂ እየጨመሩ እየሄዱ አይደለም። እኛ ግን 60 70 ሚሊዮን ነን እያልን የድሮውን ይዘን እንፎክራለን። የት ላይ እንደደረሰ ግን አይታወቅም። ስለዚህ የእናቶች ትልቁ አገልግሎት አንዱ ምንድነው ካለን ወልደው ለቤተ ክርስቲያን ዘር መተካት ነው።
ወርደን ዘር መተካት እንዳለብን በጣም ትልቅ አስተዋጽኦችን ሌላኛው ይሄን ነው። እንደውም ጌታችን እኮ ምን አለ? የትክልወሙ ለሕፃናት ይምጹ ሀቤ ይላል። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። ያ ማለት ነው? ብዙ ሰው የሚያየው ከተወለዱ በኋላ ቤተክርስቲያን እንዳይመጡ አትከልክሏቸው የሚል ብቻ አድርጎ ይተረጉማል። እንደዛ ብቻ አይደለም። ከማህፀንም ወደዚህ ዓለም ይምጡ ይወለዱ፣ በወሊድ መቆጣጠሪያ አታስቀሯቸው ማለት ጭምር። በወሊድ መቆጣጠሪያ እንዳይወለዱ ከማህፀን አታስቀሯቸው ይወለዱ ማለት ጭምር። በቃ ለምን ለቤተ ክርስቲያን ያስፈልጋሉ፣ ለሀገር ያስፈልጋሉ ነው። በነገራችን ላይ እናንተ ማለት እኮ እናቶች ማለት ምንድናቸው ስልን ስንመለከት እኮ አንደኛ ለቤተ ክርስቲያን ዘር የሚተኩ ናቸው። ሁለተኛ ለሀገር ዘር የሚተኩ ናቸው። አገር ከእናንተ ማህፀን ነው የምትመሰረተው። ከእናንተ በተወለዱ ነው አገር እንደ ሀገር የሚሰፋው። አገር የሚሆነው እኮ ከማህፀን ነው። ማህፀን ለሀገር አስተዋጽኦ አላት። ማህፀን ለቤተ ክርስቲያን አስተዋጽኦ አላት። ሲቀጥል እንኳን ቤተ ክርስቲያንና ሀገር ይቅርና መንግስተ ሰማያት እንኳን የሚወርሳት የምትጠባበቀው ከእናንተ ነው። የሚወርሳት ነው እኮ እናንተ የምትወልዱት ልጅ ነው መንግስተ ሰማያት የሚወርሳት። ጳጳስ ሆኖ መነኩሴ ሆኖ ምእመን ሆኖ ትዳር ይዞ ልጆች ወልዶ መንኩሶ ቆብ አድርጎ ተጋድሎ ጾሞ ጸልዮ በተለያየ መጽውቶ እዩት እንግዲህ ሰግዶ አስራት በኩራታት ምን ነው አጠቃላይ ዲያቆን ሆኖ ካህን ሆኖ መምህር ሆኖ ሰባኪ ሆኖ ጳጳስም ሆኖ ንጉስም ሆኖ በቃ ይሄ ሁሉ ተጋድሎ መንግስተ ሰማያት የሚወርሰው ከእናንተ ማለት ነው አይደለም። አያችሁ። ስለዚህ የእናቱ ትልቁ ሌላኛው አስተዋጽኦ በመውለድ ምን ማለት ነው? ቤተ ክርስቲያናዊ ዘርን ማስቀጠል ነው። እግዚአብሔር ንግበር ሰብአ በአርአያነ ብሎ አዳምን ፈጠረ። ከአዳም ጎን ሔዋን አስገኘ። ስለዚህ በአዳምና በሔዋን ዘር በኩል ዓለምን ሞላ። በደንብ አስተውሉ። ዓለምን ሞላ። እንደገና ደግሞ እናት አባት ደግሞ ምን ያደርጋሉ ማለት ነው? እግዚአብሔር እነሱን ከነሱ እናት አባቶችና እንዳስገኛቸው ሁሉ እነሱም ከአባት ወንድም ከአብራኩ ሴትም ከማህፀኗ ደም ክፋይ ደግሞ የቤተ ክርስቲያንን ዘር ማስቀጠል አለባቸው። የአዳምን ዘር በሔዋንና በሁለቱ መካከል እግዚአብሔር እንዳበዛው ሁሉ የቤተ ክርስቲያንን መንፈሳዊ ዘር ደግሞ እናንተ ታስቀጥላላችሁ። ስለዚህ እግዚአብሔር ብዙ ተባዙ ምድርን ሙሏት ያላት መንግስተ ሰማያትን ጭምር ነው። አንደኛ ቤተ ክርስቲያንን ነው፣ ሁለተኛ መንግስተ ሰማያትን ነው። ስለዚህ መንግስተ ሰማያት ራሱ ደጅ የምትጠናው የምትጠባበቀው ከእናንተ የሚወለዱ ልጆች እንዲወርሷት ነው። አንወልድም አላችሁ ማለት መንግስተ ሰማያት የሚገባ ልጅ አልወልድም ብላችሁ የመንግስተ ሰማያት በር ይዘጉ ብሎ ሰላማዊ ሰልፍ እንደማድረግ ነው ማለት ነው። ስለዚህ የእናቶች አስተዋጽኦ ምንድነው ሲባል እነዚህ አምስቱን ሴቶች መሆን በጣም ያስፈልጋል ማለት ነው። በእውነት እስኪ ያስተውሉ። አሁን እኮ ሙሴ ባህር ከፈለ ብለን አደነቀን። በሙሴ ባህር መክፈል ሙሴን ብቻ ነው የምናደንቀው አይደለም። እናት የሙሴን እናት ዮካብድ እናደንቃለን። ሙሴን ከእግዚአብሔር ጋር አገናኝታ ታምር ማድረግ የሚችል አይነት ሰው እስከማድረግ እኮ የእናቱ ምክር ነበረ፣ የእናቱ ጸሎት ነበረ፣ የእናቱ ከእግዚአብሔር ጋር የነበራት ግንኙነትና ልጇን ያሳደገችበት አስተዳደግ ያ ነው እኮ ሙሴን ባህር መክፈል የሚችል ሰው አይነት ያደረገው። የእግዚአብሔር ጸጋ ብቻ አይደለም፣ እናቱ ለእግዚአብሔር ጸጋ ሳለፋ ያሰጠችው እናቱ ናት። ኢያሱ ፀሐይ አቆመ ጨረቃ ቆመ ብለን እናገራለን። ኢያሱን ብቻ እናደንቅም። በኢያሱ ጀርባ ሆና ኢያሱን ለኢያሱነት ያበቃችው የኢያሱን እናት እናደንቃለን እንጂ ዮሐንስ መጥምቅ ጌታን አጠመቀ ይደንቃል። ከዮሐንስ ጀርባ ያለች ኤልሳቤጥን ግን አንረሳም፣ ሳንዘነጋ ነው። ዮሐንስ ጌታን እንዲያጠምቅ ትልቁ አስተዋጽኦ እኮ የኤልሳቤጥ አስተዋጽኦ ነበረ። የዮሐንስ የብቻው አይደለም። እመቤታችን አምላክን ወለደች። እውነት ነው። ግን እመቤታችን ብቻዋን አይደለም። በእመቤታችን ጀርባ ሐና ነበረች። ሐናን አንረሳም። ሐናም እኮ የጌታችን አያት ሆናለች። በማን? በእመቤታችን በኩል። እመቤታችን ደግሞ በሐና በኩል የእግዚአብሔር እናት ለመሆን በቅታለች። የሐና ለቅሶ አለ እመቤታችን ለመውለድ ያለቀሰችው ለቅሶ፣ የጾመችው ጾም፣ የታገለችው ትግል፣ ያደረገችው ለማሳደግ የታገለችው ትግል አለ። ስለዚህ ሐናን አንረሳም። እመቤታችን ፍጹም እናት ፍጹም ድንግል እንላለን። የአምላክ እናት ናት እንልና ሐናን ደግሞ የአምላክ አያት ናት እንላለን። አያት ብቻ አይደለም፣ እመቤታችን በራሱ አምላክን ለመውለድ ያበቃ ከሐና ላይ ትልቅ ድርሻ ነበረ ማለት ነው። ወደዚህም ስንመጣ ተክለ ሃይማኖትን ስናስብ እግዚአብሔርያን፣ ገብረ መንፈስ ቅዱስን ስናስብ አቅሌስያን፣ ቅዱስ ቂርቆስን ስናስብ የሉጣን አንዘነጋም። ስለዚህ የእናቶችን ትልቅ በቤተክርስቲያን ያላቸውን ድርሻ ስንመለከት መወልዶ በማሳደግና የእናትነት አስተዋጽኦአቸው ለቤተክርስቲያን ትልቅ ገናና እና የቀደመችዋ ገናናዋና አስፈሪዋ ቤተክርስቲያን ትልቁ መሰረት የነበረው እናቶች ላይ ነበር ማለት ነው። ስለዚህ ይህንን ተረድተን በተለይ አባቶች ካህናት፣ ወንድሞች ዲያቆናት፣ መምህራን፣ ሰባኪያን፣ አገልጋዮች ከላይ ከሊቃነ ጳጳሳት ጀምሮ እናቶች ላይ ምን ማድረግ አለብን? ትልቅ ትኩረት ተደርጎ ወደ አገልግሎታቸው የሚመለሱበት ስራ መሰራት አለበት። እናቶችም ወደፊት መምጣት አለባቸው፣ መምጣት አለባቸው። ሐዋርያት ራሱ አገልግሎታቸው የቀናው 36 ቅዱሳን ትልቅ ያግዟቸው ይረዷቸውና ያገለግሏቸው ነበር። ሊቃውንትም እነ ቅዱስ ኤፍሬም በነበሩበት ዘመን በተለይ በጣም ብዙ እናቶች ያግዟቸው ነበር። እነ ዮሐንስ አፈወርቅ ብዙ እናቶች ያግዟቸው ነበርና እናቶች ያልተሳተፉበት የወንጌል አገልግሎት በፍጹም በዓለም አይደርስም። እናቶች ያልተሳተፉበት አገልግሎት ውጤት የለውም።
እናቶች ያልተሳተፉበት የወንጌል ጉዞ በፍጹም ትርጉም ፍሬ ሊያፈራ አይችልምና የእናቶች አስተዋጽኦ በቤተክርስቲያን ምን ሊሆን ይችላል ተብሎ ቢነገር ማረታን ሆኖ ማገልገል፣ ማርያም እህተ ማረታን ሆኖ ማገልገል፣ ማርያም መግደላዊትን ሆኖ ማገልገል፣ ቴቤልን ሆኖ አስራት በኩራት ያወጡ ማገልገል፣ የመጨረሻው ግን ወልዶ ለቤተክርስቲያን ለሀገርና ለመንግስተ ሰማያት ልጆችን መስጠት በጣም ትልቅ የአገልግሎት አስተዋጽኦ አላቸው ማለት ነውና በዚህ ልክ ቢጓዝ ቤተክርስቲያን ውጤታማ ትሆናለች ብለን እናስባለን። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆያል።